ገና ረቡዕ ነው። ማክሰኞ ይጾማል። ሮብ ይበላል። ብዙ ሰዎች ሁሉ ጊዜ በዓሉ ለየት ብሎ በሚውልበት ጊዜ ይቸገራሉ። የሚቸገሩበት ምክንያት ምንድነው? ህጉን ካለመማር ካለማስታወስም አንድ ጊዜ ያጋጥማል። ለምሳሌ የዛሬ 3 ዓመት ላይ ስንነጋገር የነበረው ገና አርብ ላይ ይስር ነበር ነው። አሁን ደግሞ በ2018 ረቡዕ ቀን ነው። ስለዚህ አሁን ገና የፊታችን ረቡዕ ነው። ስለዚህ ሮብ ነውና በዚህ ሮብ ቀን ምግብ መብላት ይቻላል ወይም ጾም ይቻላል ወይ? እሱን ማሰብ ያስፈልጋል። ጾም ይቻላል ወይ? በዚህ ቀን መጾም ወይም አለመብላት ወይም መብላት የትኛው ነው የሚሆነው? በኢትዮጵያ ኦርቶዶክስ ተዋሕዶ ርትዕት ሃይማኖት 7 አጽዋማት አሉ። እነዚህም 7ቱ ዋና ዋናና የአዋጅ ጾም ከ7 ዓመት ጀምሮ ያለው ሁሉ እንዲጾማቸው በበሽተኛ ወይም ከተለያየ ምክንያት በስተቀር እነዚህ ጾም ኦርቶዶክሳውያን ክርስቲያኖች በተቀዳለ እንዲጾማቸው ታዟል። ከነዛ ውስጥ አንዱ የጋድ ጾም ነው። የጋድ ጾም የሚጾመው በዓመት 2 ብቻ ነው። 2 ብቻ። ትንሹ ከ7ቱ አጽዋማት ትንሹ ጾም ጋድ ነው። ሁለተኛ ትንሹ የትኛው ጾም ነው? አስታውሱ። ከ7ቱ አጽዋማት ትንሽ ነነዌ። እሷ ደግሞ የስንት ቀን ጾም ነች? ነነዌ ምን ጾማት? የ3 ቀን ነች። ጋድ 2 ቀን ነው። 2ቱ ቀን ደግሞ መቼና መቼ ነው ከተባለ ግልጽ ነው። ሁልጊዜ ግራ እንዳይገባችሁ። የገና ዋዜማ፣ የጥምቀት ዋዜማ፣ ሁለቱ ጋድ ጾም ይባላል። አንዳንድ ሰዎች ጥምቀት እሺ፣ ገና ግን ከሱ ኋላ ያሉት ዕለታት በጠቅላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል። ጥሩ ጥያቄ ነው። ልክ ነው። ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው። ስለዚህ ምንድነው ጋድ መጾም ያለብን ብለው ሰዎች ሊያነሱ ይችላሉ። ጥሩ ጥያቄ ነው እንዳልኳችሁ። ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አሁን ሌላ ቀን ተጾሞ ምሳ ላይ ይበላል። በሌሎቹ አጽዋማት አይደለም። ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ፣ እራት ትበላላችሁ። ወይም አንዳንድ ሰው ምሳ ብቻ ሊበላ ይችላል። አንዳንድ ሰው እራት ብቻ ሊበላ ይችላል። ግን ቁርሱን ተወው ምሳ ሰዓት ላይ ምሳ ይበላል። ሰዓቱ ሲደርስ እንዳቅሙ። የዚህ ቀን ግን አክፍሎት ነው። ቅዳሴው ሌሊት ነው የሚቀደሰው። ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትን የሚወስድ ነው። ስለዚህ የጋድ ጾም ተብሎ የንዋይ ጾም ተብሎ ይታወቃል። ሁለተኛው ደግሞ ጋድ ባይኖር ኖሮ ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር። ለምሳሌ የሐዋርያትን ጾም እንውሰድ። የሐዋርያት ጾም ወይም የሰኔ ጾም ተብሎ በልማድ የሚነገረው ወይም የቄሶች ጾም የሚባለው ማለት ነው። አሁን እሱ የሚፈታው ሁልጊዜ ፋሲካው መቼ ነው? እሱ ጾም ሐምሌ 5 ቀን ነው። ሐምሌ 5 ቀን የነቢያት ጾም፣ የሐዋርያት ጾም፣ የነቢያት የገናው ነው። የሐዋርያት ጾም ተጾሞ ወይም የቄሶች ጾም ተጾሞ የሰኔ ጾም ተጾሞ ሐምሌ 5 ሮብ ቀን ቢሆን ልካው እንዳሁኑ ገና ሮብ ቀን ቢሆን ይበላል አይበላል? ፍልሰታ፣ የቤታችን ፍልሰታ ነሐሴ 16 ቀን ሮብ ቢሆን ወይም አርብ ቢሆን ስጋ ይበላል? ይዛን ቀን አይበላም። ለምን? ጋድ የላቸውም። ጋድ ቢኖራቸው ኖሮ እነሱ ቢሰራ ስርዓት ኖሮ
እንበላ ነበር ማለት ነው። እነዚህ እዛ ቀን ግን ጋድ የላቸውም። ስለዚህ ጋድ ያላቸው ገናና ጥምቀት ናቸው። ስለዚህ ገና ሮብ ቀን ቢሆን እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲሆን ሮብ አሁን እንበላ ነበረ አንበላም ነበረ። ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውን ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾሟታል። ቢያንስ ጋድን የሚጾሙ ሰዎች አሉ። ታመው ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቧት ሰዎች ደግሞ ይኖራሉ። ስለዚህ ያቺ የጋድ ጾም ነች። የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው? ወይም በዓርብ ቀን ቢሆን ይበላል ማለት ነው። ለምን? ጋድ ስላለ ነው። ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው። ጋድ ባይኖር አያችሁ፣ ቁልፍ ነገር ነው። ይሄ በጣም ቁልፍ ነገር ነው። ፍልሰታ ላይ ሮብ ቢውል ዓርብ ቢሆን አንበላም። የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን ዓርብ ቢሆን አንበላም። ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው። ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው። ስለዚህ ማክሰኞ ጋድ ነው፣ ረቡዕ ፍስክ ነው። በዛ ላይ ደግሞ አሁን ትልቁ ነገር ምንድን ነው? እግዚአብሔር ከሰማያት ወርዶ ስጋውን ደሙን የሰጠበት ምስጢር በከብቶች በረት የተገኘበት የደስታ በዓል በመሆኑ ራሱ ጌታ ከሰማይ ሰማያት የወረደበት ስለሆነ ልዩ ቀናችን ነው የጌታ በዓል። ከዚህ የተነሳ ጋድ ማክሰኞ አለ፣ ረቡዕ የፍስክ በዓል ይሆናል። ስለዚህ ረቡዕ ይበላል። ይሄ ነው የቤተክርስቲያናችን ስርዓት። በሚቀጥለው ትምህርት ላይ የምትመለሱት ጥያቄ ልጠይቃችሁ። ይሄ ጥያቄ ከመጽሐፍ ቅዱስ ጥያቄ ጋር አንዳንድ የመጽሐፉ ጥያቄ አሁን በዓሉ እንዳለፈ ሁላችሁም ቀጥታ 50 ጥያቄ ትመለሳላችሁ። እሱ እነግራችኋለሁ። አሁን ግን ልጠይቃችሁ 5 ነገሮች ልጠይቃችሁ በአንድ ነገር ላይ የጌታን ልደት በተመለከተ መልስ እንድትሰጡኝ እንድትጽፉ እፈልጋለሁ ሁላችሁም። አንደኛ ጌታ የተወለደበት ዘመኑ። ሁለተኛ ወሩ። ሶስተኛ ዕለቱ። አራተኛ ቀኑ። አምስተኛ ሰዓቱ። እነዚህ ጥያቄዎች ነው። ልብ በሉ። አንደኛ ዘመኑ በዘመነ ማ በማ ዘመን ለአራት ይከፈላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ስለዚህ በየትኛው ዘመን ጌታ ተወለደ? 2 ወርሁ ወይም ወሩ በምን ወር ተወለደ? 3 ዕለቱ በምን ዕለት ተወለደ? ዕለት ማለት እሁድ፣ ሰኞ፣ ማክሰኞ፣ ሮብ። 4 ቀኑ ማለት ደግሞ በ1 በ2 በ3 በ4 በ5። 5ኛ ሰዓቱ በ1 ሰዓት በ2 ሰዓት በ3 ሰዓት በ4 ሰዓት። እነዚህን ጻፉልኝ እንድታውቋቸው ፈልጋለሁ። ቀጥሎ ያለው ትምህርት ላይ እነግራችኋለሁ። ቀጥሎ ያለው ትምህርቴ ትንሽ ማስጠንቀቂያና መልእክት ነው የሚቀጥለው ላይ። ለዛሬ ግን በዚህ አበቃሁ። ረቡዕ ፍስክ ነው፣ ማክሰኞ ጋድ ነው። አምላካችን እግዚአብሔር በረድኤቱ በቸርነቱ በበጎነቱ ከሁላችን ጋር ይሁን።